ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያቸው የምቆየው ክፍሌ አለሙ ነኝ። ባለፉት 10 ወራት ውስጥ ከ184 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን የቦንጋ ከተማ ገቢዎች ጽሕፈት ቤት አስታወቀ። ጽሕፈት ቤቱ የ2016 በጀት ዓመት የ10 ወራት አፈጻጸምና የቀሪ 40 ቀናት እቅድ ላይ ከባለድርሻ አካላት ጋር ምክክር አድርጓል። ጽዮን ታደለ ተጨማሪ አላት። በመድረኩ ንግግር ያደረጉት የቦንጋ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ የሕዝብ የልማት ፍላጎት ለማሟላት መንግስት የሚሰራው ከሕዝብ በሚሰበሰብ ግብር መሆኑን ተናግረዋል። በበጀት ዓመቱ በመደበኛና በማዘጋጃ ቤት ገቢ 256 ሚሊዮን ብር በላይ ለመሰብሰብ ታቅዶ 184 ሚሊዮን ብር በላይ በ10 ወራት ውስጥ መሰብሰብ መቻሉን ገልጸዋል። ከዓመቱ ገቢ እቅድ ጋር ሲነጻጸር 71 በመቶ ብቻ እንደተከናወነ እና የበጀት ዓመቱን ግብ ለማሳካት በቀጣይ ቀሪ 40 ቀናት ውስጥ በቁርጠኝነትና በያገባኛልነት መንፈስ ሁሉም መስራት ያስፈልጋል ብለዋል። ትላልቅ ውዝፍ ዕዳ ያለባቸው ግብር ከፋዮች መኖራቸውን የተናገሩት አቶ ፍሬው ለዚህም ተግባርና ውዝፍ ዕዳውን የሚያስከፍል ግብረ ኃይል ተቋቁሞ ወደ ተግባር እንደገባ ገልጸው የቀጠና ደጋፊ አመራሮችም የገቢ ስራዎችን ትኩረት ሰጥቶ እንዲሰሩ ጠይቀዋል። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ የዓመቱን የገቢ እቅድ ለማሳካት ያልተሰበሰቡ የገቢ ኮዶችን በመለየት ቀሪ የስራ ቀናት ውስጥ በቁርጠኝነት መሰብሰብ ያስፈልጋል ብለዋል። የማዘጋጃ ቤት ገቢን በየመንደሩ በየብሎኩና ቤት ለቤት ያልከፈሉትን በመለየት በቁርጠኝነት መሬት ላይ ወርደው መስራት፣ የጣሪያና ግድግዳ ግብር አሟጦ መሰብሰብ ያስፈልጋል ብለዋል። የ10 ወር እቅድ አፈጻጸምና የ40 ቀን ቀሪ እቅድ ቀጣይ አቅጣጫ ሰነድ፣ የደንበኞች አገልግሎት፣ የታክስ አወሳሰንና አሰባሰብ ቀርቦ ውይይት ተካሂዷል። በቀረበው ሰነድ መነሻ ሀሳብ አስተያየታቸውን የሰጡት ተሳታፊዎች ደረጃውን የጠበቀ ከተማ ለመፍጠርና ለማሳደግ ውጤታማ ገቢ መሰብሰብ በትኩረት ሊሰራ ይገባልም ብለዋል። በከፋ ዞን ጠሎ ወረዳ ኦዳ ገባላና ሀላ ቀበሌዎችን የሚያገናኘው የጠጠር መንገድ ተመርቆ ለአገልግሎት ክፍት ሆነ። በምረቃ ስነ ስርዓቱ ላይ የክልል ዞን እና ወረዳ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ዘገባው የባልደረባችን ናስር ተማምነው ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች። በምረቃው ስነ ስርዓት ላይ በክብር እንግድነት የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ባደረጉት ንግግር በይፋ የተመረቀው መንገድ የወረዳውን የመንገድ ሽፋን እንደሚያሳድግ ገልጸው ይህም የተጀመረውን ልማት ለማሳለጥ ጉልህ ድርሻ እንዳለው አብራርተዋል። ዛሬ ላይ በመንገድ ምርቃት መተናል። በሌላ ጊዜም ከዚህ በፊትም በውሃ ምረቃ መተናል። እዚህ ቀበሌ ገባላ በሚቀጥለው ደግሞ በሌላ ፕሮጀክት ደግሞ እንመለሳለን ብለን እናስባለን። እቺ አካባቢ ያለችበት ስትራቴጂክ ጠቀሜታው በጣም በተለይ ከመንገድ አኳያ የሚታይ እንደተባለው ጉሞ ቤቴ እንዳላችሁት ምናልባት ለቀጣይም የሚታይ ካለ ከዚህም በተሻለ መልኩ ከፍ ሊል የሚችል በሚል ደረጃ የሚከናወን መንገድ ሊኖር ይችላል ብዬ አስባለሁ። ቀጣይ መንገዱ ለረጅም ጊዜ አገልግሎት እንዲሰጥ አስፈላጊውን ጥገናና እንክብካቤ እንደሚደረግለትም የገለጹት አቶ ማስረሻ በዚህ ረገድ ህብረተሰቡም የበኩሉን እንዲወጣ ጠይቀዋል። ኢትዮጵያ መንገዶች ባለስልጣን ጋር በሚኖረን የጋራ ስራ የጥናት ውጤት በሚያሳየው መልኩ ለወደፊቱ ታይቶ የሚስተካከል ነገር ካለም የምናይበት ሁኔታ እስኪመጣ ድረስ ግን ዛሬ ላይ ያስመረቅነው መንገድ በኢትዮጵያ ወይ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንገድ ቋት ውስጥ የሚገባ እንደመሆኑ መጠን በፌዴራል ሮድ ፈንድ ውስጥ የሚካተት ነው። የፌዴራል ሮድ ፈንድ ውስጥ ተካተተ ማለት በየዓመቱ ወይ በሁለት ዓመት አንዴ የጥገና በጀት ይኖረዋል ማለት ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው መንገድ ለሁሉም መሰረት ልማት ቁልፍ ድርሻ ያለው መሆኑን ጠቁመው ይህም የአካባቢውን ብቻ ሳይሆን የወረዳውን ልማት እንደሚያሳልጥ አስታውቀዋል። መንገድ ካለ ቀጥሎ ሌሎች ልማቶች ሊከተሉ የሚችሉበት ሁኔታ ይኖራል። የጤና ጉዳይ በቀላሉ ይፈታል። የትምህርት ችግር በቀላሉ ይፈታል። እዚህ ከጀርባችን በግብርናው ትልቅ ያለውን ፖቴንሻል በአግባቡ መጠቀም የሚቻልበት ሁኔታ ይኖራል ማለት ነው። እዚህ ያለው አርሶ አደር መነጋጋትን ያገኛል። ያሉ ምርቶችን ለማምረት የሚያስችሉ ግብአቶችን፣ ቴክኖሎጂዎችን መጠቀም የሚችልበት እድል ይኖራል። ይህ ብቻ ሳይሆን ወደ ላይ ለማስወጣትን በትራንስፖርት ምክንያት የሚያጣውን ገበያ በቀላሉ ማግኘት የሚችልበትን በአገር ደረጃ በተሻለ ዋጋ መሸጥ የሚችልበት ሁኔታ ይኖራል ማለት ነው። እነዚህ ሰንጋዎች እዚህ 40 ሺህ ብር ከሆኑ ከፍ ብሎ 60 ሺህ እስከሚሸጥበት ድረስ እዚህ ያለ ፍራፍሬና ሰብል
እዚህ በቀላሉ በርካሽ የሚሸጥ ከሆነ የተሻለ ገበያ ሊገኝ የሚችልበት ሁኔታ እንኖር ያደርጋል። የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሻታቸው ባደረጉት ንግግር የመንገዱን ስራ አስመልክተው የሚከተለውን ብለዋል። ከለውጡ በፊት በርካታ አካባቢዎች ላይ የተለያዩ የመንገድ መሰረተ ልማቶች መጀመራቸው ይታወቃል። ይሁን እንጂ በተያዘላቸው ጊዜ ተጠናቆ ለማህበረሰብ አገልግሎት ከመስጠት አኳያ ውስንነቶች የነበሩበት ከለውጡ በኋላ ብልጽግና ፓርቲ እንደ ሀገር የመሪነት ሚና ካገኘበት ጊዜ ጀምሮ በተለይም በክቡር ጠቅላይ ሚኒስትራችን ሀሳብ አፍላቂነት በርካታ ፕሮጀክቶችን መጀመር ብቻ ሳይሆን የመጨረስ ባህላችን አገራችን ላይ በማምጣት ከዚህ በፊት የነበረውን ጀምሮ ቶሎ ያለ ማጠናቀቅ ትርክት መቀየር ተችሏል። ይህንን ሀሳብ ተግባር እንደ መነሻ በመውሰድ ክልላችን እንደ አዲስ ከተደራጀ በኋላ በየአካባቢው ያሉትን የህዝብ ጥያቄዎች በመፈተሽ እና ቶሎ ምላሽ የሚያገኙ በየጊዜው የክልላችን ፊት ለፊት አመራሮች አቅጣጫ እየሰጡ እንዲሁም የብልጽግና ፓርቲ እንደ ሀገር ሁለንተናዊ ብልጽግና እንዲመጣ በአመራርና በአባላቱ መካከል የተግባርና የአመለካከት አንድነት እንዲኖር አቅጣጫና ረጃጅምና አጫጭር ስልጠናዎችን የሰጠ ቆይቷል። ፓርቲያችን ሰው ተኮር ፓርቲ በመሆኑ በየአካባቢ ያሉ ልማቶች ከአካባቢ ማህበረሰብ ጋር በመወያየት ያሉንን ጸጋዎች በመለየት እና ችግሮችን ወደ እድል በመቀየር በጋራ የማህበረሰባችን ተሳትፎ እያጎለበተን ከዕዳ ወደ ምንዳ በሚደረገው ጉዞ በጋራ የመጠቀም ልማድ እያሳደጉ መሄድ የሚያመጣው ውጤት ምን ያህል የሚያስደስት እንደሆነ ዛሬ ላይ እያስመረቅን የምንገኘው መንገዳችን ማሳያ ነው። በምረቃው ስነ ስርዓት ላይ የተገኙት የአካባቢው ነዋሪዎች በሰጡት አስተያየት የመንገድ ስራ ለረጅም ዘመን ሲጠብቁት የቆየ የልማት ጥያቄ መሆኑን አስረድተው ተመርቆ ለአገልግሎት መብቃቱ እጅግ እንዳስደሰታቸው ገልጸዋል። መንገዱ ረጅም የአገልግሎት ዘመን እንዲኖረውም የበኩላቸውን እንደሚወጡ ነዋሪዎቹ አስታውቀዋል። ባለፉት 10 ወራት 301 ሺህ ዜጎች ክብርና ደህንነታቸው በጠበቀ መልኩ ወደ ውጭ ሀገራት የሥራ ስምሪት ማድረጋቸውን የሥራና ክህሎት ሚኒስትሯ ሙፈሪያት ካሚል ገለጹ። ሚኒስትሯ ሙፈሪያት ካሚል የተያዘውን በጀት ዓመት ያለፉት 9 ወራት ዕቅድ አፈጻጸም አስመልክቶ ለኢዜአ ተከታዩን ብለዋል። ምህረት ማሞ በተያዘው በጀት ዓመት መጀመሪያ የዘርፉ ባለድርሻ አካላትን ለማካተት ዓመተ ምርታማነት በሚል ስያሜ እያንዳንዱ ስራዎች ወደ ውጤት መቀየር አለበት የሚል እሳቤ ተይዞ ወደ ስራ መገባቱን ገልጸዋል። የውጭ ሀገራት የስራ ስምሪት ሰፊ ሪፎርም እየተከናወነበት ያለ ዘርፍ መሆኑን ገልጸው በዚህም መንግስት በግል ያስቀመጠው የዜጎች ክብር ጉዳይ መሆኑን አንስተዋል። በዚህም አንደኛ የዜጎችን እንግልት መቀነስና አገልግሎቱን በቴክኖሎጂ የተደገፈ ማድረግ መሆኑንም ገልጸዋል። እንዲሁም ተጓዦቹ ወደ ማያውቁበት ሀገር የሚሄዱ በመሆናቸው እንዲሰለጥኑና በቂ ስነ ልቦና ዝግጅት እንዲኖራቸው መደረጉ አመላክተዋል። ይህ በጣም ትንሹ የሞራል ግዴታ መሆኑን ገልጸው መንግስት የዜጎችን ደህንነት የማስጠበቅ መንግስታዊ ግዴታውን እየተወጣ መሆኑን ሚኒስቴሩ አንስተዋል። ይሁን እንጂ ትክክለኛ ያልሆኑ መረጃን ከመስጠት ጀምሮ በህገወጥ መንገድ ወደ ውጭ ሀገራት በመላክ የሚሳተፉ አካላት መኖራቸውን ተናግረዋል። ሂደቱ ሙሉ በሙሉ በአሰሪው መሆኑና ለክፍያው የሚጠየቁ ለፓስፖርትና ለጤና ምርመራ መሆኑንም አንስተዋል። ከዚህ ውጭ ያሉ ክፍያዎች ህገወጥ መሆናቸውና በዚህም ድርጊት የሚሳተፉ አካላት በሰው ህይወት ላይ መጫወት መሆኑን ተገንዝበው ከድርጊታቸው እንዲቆጠቡ አሳስበዋል። አሁን ላይ እየተተገበረ ያለው ቴክኖሎጂ የትኛውም በውጭ ሀገራት ያለው ዜጋ የት እንዳለ ችግር ቢያጋጥማቸውም በአንድ ጥሪ ወደ ኤምባሲ መልእክት የሚያስተላልፉበት መሆኑንም ጠቁሟል። ቴክኖሎጂው በሁሉም የውጭ ስራ ስምሪት የሚያደርጉ ዜጎች ተደራሽ እንዲሆን ከኢትዮ ቴሌኮም ጋር ስማርት ስልኮች የሚያገናኙበት አሰራር እንዲኖር ውይይቶች እየተደረጉ መሆኑንም ተናግረዋል። ከምንም በላይ የዜጎችን መዳረሻ ማን የት እንዳለ ለማወቅ ያስችላል። የሚገጥማቸው ችግር ካለ ወደ ኢትዮጵያም ወደኛ ሄልፕ ሴንተርም ወደ ኤምባሲም ሲጫኑት ብቻ ጥሪ የሚያስተላልፍ ቴክኖሎጂ ተገጥሞለታል ስልካቸው ላይ ነው። አሁን ቨርዥን 2 ላይ ወደ ስራ የምንገባው ስልኩም ስማርት መሆን ስላለበት አንዳንዶቹ በጣም አነስተኛ ከሆነ ኑሮ የሚመጡ ዜጎች ናቸው። ከኢትዮ ቴሌኮም ጋር ንግግር እያደረግን ያለ ነው። ስልክ አቅርበን በጣም በመሰረታዊ በሚባል የመግዣ ዋጋ እነሱ በየወሩ ሄደው ከሚቆርጡት እንትን መተካት ይችላሉ። ገቢያቸውንም በፈለጉት የገንዘብ አይነት አገር ውስጥ ማስቀመጥ ይችላሉ። ማግኘት ያለባቸውን ተመጣጣኝ ሬት ያገኛሉ። መተው ወደ ኢንቨስትመንት መግባት ቢፈልጉ ኢንቨስትመንት ላይ መሰማራት ይችላሉ። በቆጠቡት ቁጠባ ልክ ብድር ማግኘት ቢፈልጉ ያገኛሉ። የሃውሲንግ ፓኬጅ አለ። ቤት ኦን ማድረግ ከፈለጉ
እውን ማድረግ ይችላል። ከቁጥሩ በላይም ትልቁ ነገር ክብራቸውና ደህንነታቸው በተጠበቀ መንገድ ጉዞ ማድረጋቸው መሆኑን ሚኒስቴሩ አክለዋል። በተቀባይ ሀገራትም ተቀባይ ኖሯቸው ያለምንም መጉላላት ወደ ስራ የሚገቡበት አግባብ መፈጠሩንም ገልጸዋል። ከተለያዩ ሀገራት ጋር አዳዲስ መረጃዎችን ለመክፈት እየተሰራ መሆኑን ገልጸው በተያያዘ በጀት ዓመትም ከ3 ሀገራት ጋር ስምምነት ማድረግ የሚያስችሉ ውይይቶች መደረጋቸውን ተናግረዋል። አሁን የሚደረጉ ድርድሮች የዜጎችን መብትና ጥቅም የሚያስጠብቁ መሆኑንም አመላክቷል። የፍልስጤም የእግር ኳስ የበላይ አስተዳዳሪ ፊፋን በሀገሯ እግር ኳስ ፌዴሬሽን በኩል እስራኤል በጋዛ የጦር ወንጀል ፈጽማለች በሚል ከየትኛውም የእግር ኳስ ውድድሮች እንዲታገድ ጠየቀች። አስታዋሽ ደጨኔ ensure that the statutes and regulations of FIFA are applied in the correct way. የእስራኤልና የፍልስጤም ጦርነት ከጦር ሜዳ አልፎ ወደ ኳስ ሜዳ ገብቷል። ከ7 ወራት በፊት ሐማስ በእስራኤል ላይ ድንገተኛ ጥቃት መክፈቱን ተከትሎ የተጀመረው ጦርነት አሁንም እንደቀጠለ ይገኛል። እስራኤል በመልሱ በሐማስ ስም በንጹሃን ዜጎች ላይ ጥቃት በመክፈት ከ35000 በላይ ንጹሃንን በመግደል የጦር ወንጀል ፈጽማለች በሚል ፍልስጤምን ጨምሮ በርካታ ሀገራት የእስራኤልን ድርጊት ሲያወግዙ የቆዩ ሲሆን አሁን ደግሞ የፍልስጤም እግር ኳስ ፌዴሬሽን የእግር ኳስ የበላይ ኃላፊ ለሆነው ፊፋ እስራኤል በጋዛ የጦር ወንጀል ፈጽማለች በሚል ከየትኛውም የእግር ኳስ ተሳትፎ እንድትወገድ ጥያቄ አቅርቧል። ፊፋ በበኩሉ በጉዳዩ ዙሪያ ውሳኔ ለማሳለፍ የፊታችን ሐምሌ አጋማሽ ስብሰባ ይቀመጣል። የፍልስጤም እግር ኳስ ፌዴሬሽን ለፊፋ ባቀረበው አቤቱታ መሰረት እስራኤል በጋዛ የሚገኙ የእግር ኳስ መሰረተ ልማቶችን ሆን ብላ አውድማለች ሲል ክስ አቅርቧል። ፊፋም ለቀረበለት ጥያቄ ምላሽ ለመስጠት የፊታችን ሐምሌ 18 ቀን 2016 ዓ.ም ጠቅላላ ጉባኤውን ለማካሄድ ቀነቀጠሮ መያዙን አስታውቋል። ለአባል ሀገራቱ ጥሪ ያስተላለፈው ፊፋ 211 ሀገራት ውሳኔ ከመስጠታቸው በፊት የህግ ባለሙያዎችን አስተያየት እፈልጋለሁ ሲል ገልጿል። የፊፋ ዋና ጸሐፊ የሆኑት ጂያኒ ኢንፋንቲኖ እንዳሉት በፍልስጤም ለቀረበልን ጥያቄ ምላሽ እንድንሰጥ ገለልተኛ የህግ ኩባንያዎችን አስተያየት መስማት ይኖርብናል ሲሉ ተናግረዋል። የፍልስጤም ጥያቄ የፊፋ አጀንዳ እንዲሆን አልጄሪያ፣ ኢራቅ፣ ጆርዳን፣ ሶሪያና የመን እንደደገፉት ተገልጿል። እስራኤል እስካሁን የስፖርት መሰረተ ልማቶችን አውድማለች በሚል ለቀረበባት ክስ ምንም አይነት ምላሽ አልሰጠችም። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆይቻለሁ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።